በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በጌታ የተወደዳችሁና የተከበራችሁ የሀገራችን ሕዝቦች፣ በሀገር ውስጥና ከሀገር ውጭ በተለያዩ ሁኔታዎች ውስጥ ሆናችሁ የጌታችንና የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል በማክበር ላይ የምትገኙ ሕዝበ ክርስቲያንና የሀገራችን ዜጎች፣ በጌታ የተወደዳችሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናንና አገልጋዮች፣ እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቋችሁ ለ2017 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ በማለት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እና በራሴ ስም መልካም ምኞቴን ልገልጽላችሁ ወዳለሁ። የሰው ልጅ ባለመታዘዝ ሰበብ በኃጢአትና በበደል ወድቆ እግዚአብሔር አስቀድሞ ካስቀመጠው ክብር ከመጉደሉ የተነሳ በፊቱ ለመቆም የሚያበቃውን ጸጋ በመነፈጉ ለምድራዊ መቅበዝበዝና ኩነኔ ብሎም ለዘላለማዊ ሞት የተወሰነ ፍጥረት ሆነ። ይህን በመልኩና እንደ ምሳሌው ወዳጅ ይሆን ዘንድ የተፈጠረውን ነገር ግን ከውድቀት የተነሳ በጠላትነት ሕይወት የኖረውን የሰው ልጅ አርነት ያወጣ ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ፍቅሩን ገለጸለት። በልጁም ፍጹም መታዘዝ ለሰው ልጆች ሁሉ በተከፈለው ቤዛነት ከእግዚአብሔር ጋር የመታረቃችን ማረጋገጫ የሆነውን የክርስቶስን ትንሣኤ ክርስቲያኖች ሁል ጊዜ በምስጋና እናስባለን። በተለይም አሁን ባለንበት አጠቃላይ አገራዊና ዓለም አቀፋዊ አውድ ውስጥ የትንሣኤን በዓል በየአብያተ ክርስቲያናቱ በበዓል ማዕከላትና በየቤታችን ሆነን ስናከብር ይህ ምን ማለት እንደሆነ ለምን እንደምናከብረውም በትክክል ሊገባን ያስፈልጋል። በትንሣኤ በዓል በትንሣኤ ስም ብዙ ነገሮች ይደረጋሉ። የትንሣኤ ምስጢር የሆነው ክርስቶስ የማይታይበት ከሆነ ግን ትርጉም አይኖረውም። የትንሣኤው መልእክት በጋለ ፍቅር ሲታወጅና ምዕመናን የትንሣኤን ሕይወት በትክክል መኖር ሲችሉ ለትንሣኤ ያደረሰን የፍቅርና የይቅርታ ጉዞ በግለሰብም ሆነ በማህበረሰብ ሕይወት ሰርጾ ሲገባ ያኔ በእውነትም ትንሣኤ ይሆናል። ይህም ማለት የክርስቶስ ስቃይ፣ ሞቱና ትንሣኤው የፍቅር የይቅርታና የምሕረት ውጤት መሆኑን በእምነት ስናረጋግጥና ይህንኑ መንገድ ለመከተል ስንወስን በቃልም ሆነ በተግባር ስናውጀው በእውነትም የትንሣኤ ልጆች እንሆናለን ማለት ነው። እግዚአብሔር በዚህ ባለንበት አስቸጋሪና ፈታኝ ወቅት የትንሣኤ ልጆችን መገለጥ ይጠብቃል። ፍቅር ጠፍቶ ጥላቻ ሲነግስ፣ በጎነት ርቆ ክፋት ስር ሲሰድ፣ እውነት ክዶ ውሸት ሲወዳጅ፣ ያኔ የትንሣኤ ልጆች ሊገለጡ ፍቅር ብቻ፣ በጎነት ብቻ፣ እውነት ብቻ ይሆናልና የትንሣኤ ልጆች ማንነት በዚህ ሁሉ ሊገለጥ ይገባል። በጌታ የተወደዳችሁ ክርስቲያን ወገኖች በሙሉ አገራችን ኢትዮጵያ በሚሊዮኖች በሚቆጠሩ ክርስቲያኖች የተባረከች አገር ነች። ስለሆነም የጽድቅ ምድር ከመሆን ውጭ ሌላ አማራጭ ሊኖራት አይገባም። ሰላም እንደ ወንዝ፣ ፍትህም እንደማያቋርጥ ፈሳሽ፣ ጽድቅም እንደ ባህር ሞገድ ሊሆን የምድሪቱን ፊት ሊሸፍን ይገባል። ይህ መሆን ሲገባው በተቃራኒው በአሁኑ ወቅት በሀገራችን በአንዳንድ አካባቢዎች የሚስተዋለው አለመረጋጋትና ሁከት ከዚህም ጋር ተያይዞ የሚታዩት አስነዋሪ ድርጊቶች
ከየት መጡ ብሎ ሕዝበ ምዕመን ራሱን ሊጠይቅ ይገባል። ክርስቲያኖች እንደ ሰላም ወንጌል ሰባኪዎችና የጽድቅ መልእክተኞች በህብረተሰብ መካከል ሲኖሩ ከእግዚአብሔር ዘንድ የተሰጣቸውን የበጎ ምግባር ባለአደራነት ተልዕኳቸውን ሁል ጊዜ ማሰብ ይጠበቅባቸዋል። የበጎነት እና የቅንነት ተጻራሪ ድርጊቶች ሲከሰቱ ይህ ለምን ሆነ ብሎ ከመጠየቅ እኛስ ምን አደረግን? እየሆነ ባለው ነገር ውስጥስ ድርሻችን ምንድን ነው? ምንስ ይጠበቅብናል ብሎ ራስን መመርመር ግዴታችን ይሆናል። እንደ ግለሰብ፣ እንደ ማህበረሰብና እንደ ህዝብ በየጊዜው ከሚያጋጥሙን ማህበራዊ ሆነ ፖለቲካዊ ፈተናዎች ፈጥኖ ለመውጣት እያንዳንዱ ወደ ራሱ ህሊና መመለስና የግንኙነትና የድርጊት ምርጫዎቹን ማስተካከል አለበት። ከሁሉም በላይ ሰው ሁሉ ከክፉ መንገዱ ተመልሶ መልካምነትንና ቅንነትን ብቸኛ ምርጫው ማድረግና በዚሁ አቅጣጫ ብቻ አካሄዱን ማስተካከል በተለይ ለእኛ ለምዕመናን መንፈሳዊም ሆነ ማህበራዊ ግዴታችን ነው። ስለዚህም የትንሣኤ ልጆች እንደሆኑ የሚያምኑ ምዕመናን ሁሉ ለሕዝባቸው የትንሣኤን መልእክት እያወጁ ለዚች ውድ ሀገራችን ተስፋ ይሆኑ ዘንድ በእጅጉ ይጠበቅባቸዋል። ጥልን ወደ ፍቅር፣ አለመተማመንን ወደ መተማመን፣ ሁከትና አለመረጋጋትን ወደ ሰላም፣ ጠላትነትን ወደ ወዳጅነት፣ ራስ ወዳድነትን ወደ ቸርነት ለመቀየር በቃልና በተግባር መትጋት አማኞች እንደሆንን ከምናምን ሁሉ የሚጠበቅ ተልእኮ ነው። ይህ ሲሆን የምንመኘው ለውጥና የሁለንተናዊ ተሃድሶ ተስፋ እውን ይሆናል። የተከበራችሁ የሀገራችን ሕዝቦች፣ ከላይ የተጠቀሱትን እውነቶች መሰረት በማድረግ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዚህ የትንሣኤ በዓል እንደ ወትሮው ብርቱ ጥሪ ታደርጋለች። ጥላቻ እና አድመኝነት ይቁም፣ መገፋፋት ያብቃ፣ በዘር፣ በቋንቋ፣ በብሔር፣ በፖለቲካዊ አመለካከት መፈራረጅ ቀርቶ የመቀራረብ መንፈስ ይስፈን፣ የጥላቻ ንግግሮች ይወገዱ፣ በየትኛውም ምክንያት መስማማት ያቃታቸው ወገኖች ሁሉ ለውይይትና ለድርድር ይቀመጡ እንላለን። ዘመኑ በመነጋገር ችግር የሚፈታበት ስልጡን ዘመን ነውና የማይነጋገሩም አሁን ለመነጋገር እንዲመርጡ ጥሪ ልናደርግላቸው እንወዳለን። ከዚህም ጋር በማያያዝ በአሁኑ ጊዜ አልፎ አልፎ በሚታዩት ሃይማኖት ነክ ግጭቶች ምክንያት በብዙ ወገኖቻችን ላይ ከፍተኛ መንገላታትና እስከ መፈናቀል ያደረሱ ጉዳቶች እየተከሰቱ እንደሆን ይታወቃል። እነዚህም ሁከትና አድማዎች የዜጎችን የእምነት መብት የሚጋፉ፣ ለሃይማኖታዊ አምልኮ የመሰብሰብን ነፃነት ለመንፈግ የሚደረጉና አላስፈላጊ ማህበራዊ ቀውሶችን ሆን ብሎ የሚቀሰቅሱ፣ በማህበረሰብ መካከል ያለውን በሰላም በመቻቻል በመረዳዳት እና በመከባበር አብሮ የመኖርን መልካም ምግባር የሚያደናቅፉ እንደመሆናቸው ቸል ሊባሉ አይገባም። ከዚሁ ጋር በተያያዘ በቅርብ ጊዜ በጅማ፣ በአርሲና በአፋር አካባቢዎች በቤተክርስቲያናችንና በሌሎችም አብያተ ክርስቲያናት ምዕመናን ላይ እየደረሰ ያለው አካላዊ ጥቃት፣ መፈናቀልና የቤተ ክርስቲያን ሕንፃን ጨምሮ ከፍተኛ የንብረት ውድመት እያስከተለ ያለው ግፍን የተሞላ የሁከት እንቅስቃሴ ቤተ ክርስቲያናችንንና ምዕመናንን ሁሉ እጅግ ያሳዘነና ያስቆጣ ጉዳይ እንደሆን የምንገነዘበው ነው። ይህንን ጉዳይ በተመለከተ ቤተ ክርስቲያን የቅርብ ክትትል እያደረገች ቆይታለች። ሁኔታው በእርቅ እንዲያልቅ ጥረት እየተደረገ ቢሆንም ዘላቂ መፍትሄ የሚኖረው ሂደቱ ፍትሃዊ ድምዳሜ እንዲኖረው ሲደረግ ብቻ ነው። ጥፋተኞች በይፋ ይቅርታ ጠይቀው ጉዳት የደረሰባቸው ምዕመናን ተክሰው የወደመው ንብረት ወደ ቦታው ተመልሶ
ምዕመናኑ ወደ መደበኛ ሕይወታቸው ተመልሰው ያለምንም ስጋት ሃይማኖታዊ ስርዓቶቻቸውን ማካሄድ እንዲችሉ የሚመለከታቸው አካላት ሁሉ ትኩረት ሰጥተው እንዲሰሩ ቤተ ክርስቲያን አበክራ ትጠይቃለች። በመጨረሻም ምዕመናን ሁሉ በተለይም በልዩ ልዩ ፈተና ውስጥ እያለፉ ያሉት ወገኖች በትንሣኤ ተስፋ ትጽናኑ ዘንድ አበረታታቸዋለሁ። አርብ ዕለት የምናስበው የስቅለት ቀን የሰው ልጅ መከራና የጨለማ ጉዞ አብቅቶ ብሩህ የትንሣኤ ንጋት እንደሚመጣ በማመን ነው። በዚያው የትንሣኤ ማታ የተዘጋው በር ሳግደው በስጋትና በድንጋጤ ውስጥ ባሉት ወገኖች መካከል ቆሞ ሰላም ይሁንላችሁ ብሎ ያጽናናቸው የትንሣኤው ጌታ ዛሬም መጽናናትን ይሰጣል፣ በድልም ይገለጣል፣ እስራቶችን ይበጥሳል፣ ለድሆችና ለተጨቆኑ ሁሉ መልካሙን የምስራች ያውጃልና በዚህ ተጽናኑ፣ ልባችሁም አይታወክ። እንግዲህ የትንሣኤው በዓል የደስታ፣ የሰላም፣ የፍቅርና የመተሳሰብ በዓል እንዲሆንላችሁ ከወዲሁ እመኛለሁ። በዚህ ወቅት ከወትሮ በተለየ ለእርስ በርሳችሁ ቸርነት እያደረጋችሁ ድሆችን በመርዳት ኑሮ የከበዳቸውን በማገዝ ተስፋ ለቆረጡት ተስፋ እየሆናችሁ ያዘኑትን እያጽናናችሁ ለሰው ሁሉ መልካምን እያደረጋችሁ ምናልባትም በጥላቻ ወይም በሆነ ሰበብ በቅራኔ ያላችሁ ወገኖች ለይቅርታና ለእርቅ በማፈላለግ በዓሉን በደስታ እንድታከብሩ አደራ እላለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ሁል ጊዜ ያብራላችሁ። መልካም በዓል።